ጸሎት። የሞት ጣር ያዘኝ፣ የአመፅ ፈሳሽም አስፈራኝ። የሲኦል ጣር ከበበኝ፣ የሞት ወጥመድ ደረሰብኝ። በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮኽሁ፣ ከመቅደሱም ቃሌን ሰማኝ። ጩኸቴም በፊቱ ወደ ጆሮ ገባም። መጽሐፈ ሳሙኤል ካልዕ ምዕራፍ 22 ከቁጥር 5-7። ቆፍ ተነሺ፣ በሌሊት በመጀመሪያ ክፍል ጩኺ፣ በጌታም ፊት ልብሽን እንደ ውሃ አፍስሺም። በጎዳና ሁሉ ራስ ላይ በራብ ስለደከሙ ስለ ሕፃናትሽ ነፍስ እጆችሽን ወደ እርሱ አንሺም። ሰቆቃወ ኤርምያስ ምዕራፍ 2 ቁጥር 19። ኖን መንገዳችንን እንመርምርና እንፈትን፣ ወደ እግዚአብሔርም እንመለስ። ልባችንን ከእጃችን ጋር በሰማይ ወዳለው ወደ እግዚአብሔር እናንሳም። ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 40-41። አሁንስ ይላል እግዚአብሔር፣ በፍጹም ልባችሁ በጾምም በልቅሶና በዋይታ ወደ እኔ ተመለሱም። ትንቢተ ኢዮኤል ምዕራፍ 2 ቁጥር 12። በማለዳ ድምፄን ትሰማለህ፣ በማለዳ በፊትህ እቆማለሁ እጠብቃለሁም። መዝሙረ ዳዊት ምዕራፍ 5 ቁጥር 3። የችግረኛን ችግር አልናቀምናም ቸልም አላለምና ፊቱንም ከእኔ አልሰወረምናም። ነገር ግን ወደ እርሱ በጮኽሁ ጊዜ ሰማኝ። መዝሙረ ዳዊት ምዕራፍ 22 ቁጥር 24። በመከራ ቀን ጥራኝ አድንህም አለው፣ አንተም ታከብረኛለህ። መዝሙረ ዳዊት ምዕራፍ 50 ቁጥር 15። በማታና በጠዋት በቀትርም እናገራለሁ እጮህም አለው፣ ቃሌንም ይሰማኛል። መዝሙረ ዳዊት ምዕራፍ 55 ቁጥር 17። የሕዝብ ማኅበር ሁላችሁ በእርሱ ታመኑ፣ ልባችሁንም በፊቱ አፍስሱም፣ እግዚአብሔር ረዳታችን ነው። መዝሙረ ዳዊት ምዕራፍ 62 ቁጥር 8። በኤዶምያስ ምድረ በዳ በነበረ ጊዜም የዳዊት መዝሙር። አምላኬ አምላኬ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማች፣ ሥጋዬ አንተን እንዴት ናፈቀች፣ እንጨትና ውሃ በሌለበት በምድረ በዳም። መዝሙረ ዳዊት ምዕራፍ 63 ቁጥር 1። በልቤስ በደልን አይቼ ብሆን ጌታ አይሰማኝም ነበር። ስለዚህ እግዚአብሔር ሰማኝ፣ የልመናዬን ድምፅ አደመጠም። መዝሙረ ዳዊት ምዕራፍ 66 ቁጥር 18-19። ወደ ችግረኞች ጸሎት ተመለከተ፣ ልመናቸውንም አልናቀም። መዝሙረ ዳዊት ምዕራፍ 102 ቁጥር 17። እርሱ ግን ጩኸታቸውን በሰማ ጊዜ ጭንቀታቸውን ተመለከተም፣ ለእነርሱም ኪዳኑን አሰበም፣ እንደ ምሕረቱም ብዛት ተጸጸተም። መዝሙረ ዳዊት ምዕራፍ 106 ቁጥር 44-45። ሃሌሉያ! እግዚአብሔር የልመናዬን ድምፅ ሰምቶአልና ወደድሁት፣ ጆሮን ወደ እኔ አዘንብሎአልናም በዘመኔ ሁሉ ጠራዋለሁ። መዝሙረ ዳዊት ምዕራፍ 116 ቁጥር 1-2። ምስክሩን የሚፈልጉ በፍጹም ልብ የሚሹት ምስጉኖች ናቸው። መዝሙረ ዳዊት ምዕራፍ 119 ቁጥር 2። በፍጹም ልብ የፈለግሁህ ከትእዛዝህ አታርቀኝ። መዝሙረ ዳዊት ምዕራፍ 119 ቁጥር 10። በኢየሩሳሌም ውስጥ በጽዮን የምትኖሩ ሕዝብ ሆይ ከእንግዲህ ወዲህ አታለቅስም። በጩኸትም ድምፅ ይራራልሃል፣ በሰማህም ጊዜ ይመልስልሃል። ትንቢተ ኢሳይያስ ምዕራፍ 30 ቁጥር 19። የእስራኤል ቅዱስ ሰሪውም እግዚአብሔር እንዲህ ይላል፣ ስለሚመጣው ነገር ጠይቁኝ፣ ስለ ልጆቼና ስለ እጄ ሥራም እዘዙኝ። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 11። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ትንቢተ ኢሳይያስ ምዕራፍ 55 ቁጥር 6። ስምህንም የሚጠራ አንተንም ሊይዝ የሚያስብ የለም። ፊትህንም ከእኛ ሰውረሃል፣ በኃጢአታችንም አጥፍተህናል። ትንቢተ ኢሳይያስ ምዕራፍ 64 ቁጥር 7። እንዲህም ይሆናል፣ ሳይጠሩ መልስላችኋለሁ፣ ገናም ሲናገሩ እሰማለሁ። ትንቢተ ኢሳይያስ ምዕራፍ 65 ቁጥር 24። እናንተ ትሹኛላችሁ፣ በፍጹም ልባችሁም ከሻችሁኝ ታገኙኛላችሁ። ትንቢተ ኤርምያስ ምዕራፍ 29 ቁጥር 13። ወደ እኔ ጩኽ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገርን አሳይሃለሁ። ትንቢተ ኤርምያስ ምዕራፍ 33 ቁጥር 3። ስትጸልዩም እንደ ግብዞች አትሆኑም፣ ለሰው ይታዩ ዘንድ በምኵራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። የማቴዎስ ወንጌል ምዕራፍ 6 ቁጥር 5። አንተ ግን ስትጸልይ ወደ እልፍኝ ግባም፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ። በስውር የሚያይ አባትህም በግልጥ ይከፍልሃል።
አሕዛብን በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደነርሱ በከንቱ አትድገሙም። የማቴዎስ ወንጌል ምዕራፍ 6 ቁጥር 6 እና 7። ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል። የማቴዎስ ወንጌል ምዕራፍ 7 ቁጥር 7። ይህ አይነት ግን ከጸሎትና ከጦም በቀር አይወጣም አላቸው። የማቴዎስ ወንጌል ምዕራፍ 17 ቁጥር 21። እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈቱት ሁሉ በሰማይ የተፈታ ይሆናል። ደግሞ እላችኋለሁ ከእናንተ ሁለቱ በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙም በሰማያት ካለው ከአባቴ ዘንድ ይደረግላቸዋል። 2 ወይም 3 በስሜ በሚሰበሰቡበት በዚያ በመካከላቸው እሆናለሁና። የማቴዎስ ወንጌል ምዕራፍ 18 ቁጥር 18፣ 19 እና 20። ኢየሱስም መልሶ እውነት እላችኋለሁ እምነት ቢኖራችሁ ባትጠራጠሩም በበለሲቱ እንደሆነባት ብቻ አታደርጉም፣ ነገር ግን ይህንን ተራራ እንኳ ተነቅለ ወደ ባህር ተወርወር ብትሉት ይሆናል፣ አምናችሁም በጸሎት የምትለምኑትን ሁሉ ትቀበላላችሁ አላቸው። የማቴዎስ ወንጌል ምዕራፍ 21 ቁጥር 21 እና 22። ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ አባቴ ቢቻልስ ይህች ጽዋ ከእኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን አለም። የማቴዎስ ወንጌል ምዕራፍ 26 ቁጥር 39። ስለዚህ እላችኋለሁ የጸለያችሁትን የለመናችሁትንም ሁሉ እንዳገኛችሁት እመኑ ይሁንላችሁማል። የማርቆስ ወንጌል ምዕራፍ 11 ቁጥር 24። እኔም እላችኋለሁ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል። የሚለምን ሁሉ ይቀበላልናም የሚፈልግም ያገኛል፣ መዝጊያውንም ለሚያንኳኳው ይከፈትለታል። የሉቃስ ወንጌል ምዕራፍ 11 ቁጥር 9 እና 10። ጌታም ስምዖን ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነም፣ እኔ ግን እምነት እንዳይጠፋ ስላንተ አማለድሁ፣ አንተም በተመለስህ ጊዜ ወንድሞችህን አጽና አለም። የሉቃስ ወንጌል ምዕራፍ 22 ቁጥር 31 እና 32። እኔ ወደ አብ ሄዳለሁና አብም ስለ ወልድ እንዲከበር በስሜ የምትለምኑትን ሁሉ አደርገዋለሁ። ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ። የዮሐንስ ወንጌል ምዕራፍ 14 ቁጥር 13 እና 14። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሁንላችሁማል። የዮሐንስ ወንጌል ምዕራፍ 15 ቁጥር 7። በዚያን ቀንም ከእኔ አንዳች አትለምኑም፣ እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። እስካሁን በስሜ ምንም አልለመናችሁም፣ ደስታችሁ ፍጹም እንዲሆን ለምኑ ትቀበሉማላችሁ። የዮሐንስ ወንጌል ምዕራፍ 16 ቁጥር 23 እና 24። ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳም በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ወደ ሮሜ ሰዎች ምዕራፍ 4 ቁጥር 20 እና 21። እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምናም፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልናም። ወደ ሮሜ ሰዎች ምዕራፍ 8 ቁጥር 26 እና 27። እንግዲህ በእኛ እንደሚሠራው ኃይል መጠን ከምንለምነው ወይንም ከምናስበው ሁሉ እጅግ አብልጦ ሊያደርግ ለሚቻለው ወደ ኤፌሶን ሰዎች ምዕራፍ 3 ቁጥር 20። በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩም፣ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። ወደ ኤፌሶን ሰዎች ምዕራፍ 6 ቁጥር 18። እንግዲህ ወንዶች በስፍራ ሁሉ ቁጣና ክፉ ሐሳብ አለም፣ የተቀደሱትን እጆች እያነሱ እንዲጸልዩ እፈቅዳለሁ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 8። እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ወደ ዕብራውያን ምዕራፍ 4 ቁጥር 16። ስለ እነርሱም ሊያማልድ ዘውትር በሕይወት ይኖራልናም፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ወደ ዕብራውያን ምዕራፍ 7 ቁጥር 25።
ያለ እምነትም ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልናም። ወደ ዕብራውያን ምዕራፍ 11 ቁጥር 6 ነገር ግን በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በነፋስ የተገፋናም የተነቃነቀ የባህርን ማዕበል ይመስላልናም። የያዕቆብ መልእክት ምዕራፍ 1 ቁጥር 6 እና 7 ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። እናንተ ኃጢአተኞች እጆቻችሁን አንጹ፣ ሁለት ሐሳብም ያላችሁ እናንተም ልባችሁን አጭሩ። የያዕቆብ መልእክት ምዕራፍ 4 ቁጥር 8 ትእዛዙንም የምንጠብቅና በፊቱ ደስ የሚያሰኘውን የምናደርግ ስለሆንን የምንለምነውን ሁሉ ከእርሱ እናገኛለን። አንደኛ ዮሐንስ ምዕራፍ 3 ቁጥር 22 በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። የምንለምነውንም ሁሉ እንዲሰማልን ብናውቅ ከእርሱ የለመነውን ልመና እንደተቀበልን እናውቃለን። አንደኛ ዮሐንስ ምዕራፍ 5 ቁጥር 14 እና 15